ዙፋኔ አዲስ ዩቲዩብ ቻናል ከፍቷል። ዙፋኔ ዩቲዩብ ቻናል ብላችሁ ነው የምታገኙት። ሰብስክራይብ ያደረጋችሁ የደውል ምልክቷን መጫናችሁ እንዳትረሱ። አሪፍ ነገሮች ይለቁላችኋል። ቴንክ ዩ። ሰላም ቤተሰብ፣ ሁላችንም በአፍላ ፍቅር ላይ የምንወደውና የምናከብረው ብሩኬ ወይም ኤርሚ ዙፋኔ የተሰኘ የራሱን የሆነ ዩቲዩብ ቻናል ከፍቷል። የገባችሁ ሰብስክራይብ አድርጉ። ቤተሰቡን በአሪፍ ስራዎች ይመጣላችሁ። ይመቻችሁ። አፍላ ፍቅር ቤተሰቦች እንዴት ናችሁ? ሁላችንም አፍላ ፍቅር ላይ የምናውቀው ብሩኬ ወይም ደግሞ ዙፋኔ ነው። ሰብስክራይብ አድርጉት። ሁላችሁ ቀልዱ ነው። በዙፋኑ ነው የመጣው እንግዲህ በዙፋኑ ደግሞ አያስነካም። ሁላችሁም ሰብስክራይብ አድርጉ። ቀጣይ ደግሞ የሆነ ሰው ደግሞ ወይ ትርቴ ወይ የኔ ፒአር ብሎ ዩቲዩብ ይከፍታል። ግን እስከዚህ ሰብስክራይብ አድርጉ። ይመቻችሁ። ሰላም እንዴት ናችሁ? ይሄ የኤርሚ ወይም ደግሞ በካራክተር ስሙ ዴቭ የዩቲዩብ ቻናል ነው። ሰብስክራይብ አድርጉለት። ሰላም እንዴት ናችሁ? ኤርሚ ወይም ዴቭ የዩቲዩብ ቻናል ስለከፈተ እየገባችሁ ሰብስክራይብ አድርጉት። ይሄ የዩቲዩብ አካውንት የኤርሚ ወይ በካራክተር የዴቭ አካውንት ስለሆነ ሁላችሁም ሰብስክራይብ አድርጉለት። እንወዳችኋለን። ሰላም ቤተሰቦች እንዴት ናችሁ? ኤርሚ ወይም ዴቭ አደይ ላይ የምታውቁት ምርጥ ተዋናይ አዲስ ዩቲዩብ ቻናል ከፍቷል። ሰብስክራይብ። ሰላም እንዴት ናችሁ? ኤርሚ ወይ ደግሞ በካራክተር ስሙ ዴቭ የምታውቁት ልጅ የዩቲዩብ ቻናል ከፍቷል። በአዳዲስ ስራዎች ይመጣል። ሰብስክራይብ፣ ሼር በቃ ሰብስክራይብ ሰላም ጋይስ እንዴት ናችሁ? ኤርሚ ወይም ደግሞ ዴቭ በመባል የሚታወቀው ልጅ አዲስ ዩቲዩብ ቻናል ከፍቷል። ሰብስክራይብ እያደረጋችሁ። ሰላም እንዴት ናችሁ? በአደይ ድራማ ላይ የምታውቁት ተወዳጁ ዴቭ አዲስ የዩቲዩብ ቻናል ከፍቷል። ሰብስክራይብ በማድረግ አበረታቱ። ይህ የኤርሚ ወይም የዴቭ ቻናል ነው። ሰብስክራይብ አድርጉት። ይመቻችሁ። ሰላም እንዴት ናችሁ? ይህ የምትመለከቱት ቻናል የኤርሚ ወይም የብሩክ ቻናል ነው። ሁላችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። በተጨማሪም ለጓደኞቻችሁ ለወዳጅ ዘመዶቻችሁ ሰብስክራይብ እንዲያደርጉ ሼር አድርጉ። መልካም ቀን።